ጀማው Señoras y señores, ኧረ እየመጣሁ ነው። ይኸው habilita a ለምን ትተህ እንዳትጀምሩ እያልኳችሁ እየመጣሁ ነው። በቃ እኔ መንገድ ጀምሬያለሁ እና ሲዝ እጅ ነው። ኧረ እንደዛ አይደለም እግር ይመስላል ሲታይ። ኧረ ታንቻ አትከራከሪኝ። እጅ ነው እንዴ? አይ እግር ነው አይንሽ አይሰራም። እጅ ነው ያስታውቃል እኮ አታዩም እንዴ ደም ስሩ? ኧረ እግር ነው አባዬ። ምንድነው አሁን እግር ነው? በስመ አብ ወልደ መንፈስ ቅዱስ። ኧረ አንተ ልጅ እባክህ ተሸፋፍነህ ውጣ እንዴ! አያበላውም ልታስብለኝ ነው እንዴ? በቀን 5 እየሰለቀጥክ። እሺ አሁን የሆነ ነገር ላስቸግር ነበረ። በቃ ኳሱ ቁማር ነው። በቃ 200 ብር አበድረኝና ስበላ እጥፍ አድርጌ ነው የምመልሰው። አንደኛ አንተ ተሰብረህ ስመጣ ለወጌሻ አልከፍለውም እንዴ 200 ብሩ ስበላ 4 ይሆናል። 4ቱን እሰጥሃለሁ። ይኸው ቃሌ ነው። በቃ እሰጥሃለሁ። ስጦታ ምን ችግር አለ እንዴ? ይሄ እኮ ቢዝነስ ነው። እዚህ ቁጭ ብለው ቢዝነስ አይሰሩም እንዴ? እርግጠኛ ነሽ? አዎ ገንዘቦት እኮ ወልዶ ነው የሚመጣው እኮ። ይኸውልህ እኔ እዚች ቤት ትገባ መስሏል። ሰምተኛል አይደል? ችግር የለም። እንካ ያዝና ጠፋ ከዚህ። እሺ ቀጥ ብለው 400 ሲያመጣ በ400 የእድር ይከፈላል። አምልጦኛል ባለፈው 50 ብር ቄጤማ ቡና ምናምን ልግዛ ይስጡኝ ትንሽ ነገር። አንቺ ደግሞ እንደው ሀብታም ስታይ እኮ መቀመጫ ነው የምታሳጨው አይደል? ጎልድ ዲገር ነኝ ስልሽ አሰሚ። ማን ነው? ግባ አሎ። ምንድነው? ኧረ ጋሼ ከኳስ ስንወጣ እኮ ወድቆ አግኝተነው ነው። ወለምታ ነው መሰለኝ። የሽባ አሁን ምክር ወለም ይላል። አዎ ኳስ እመታለሁ ብሎ ድንጋዩን መተው ነው አሉ። ድንጋይ ነው ልጁ ራሱ። ምን ድንጋይ ይመታል? ሞቷል እኮ መች ተረፈ። እንደው ፈጣሪ ባርክ። እሺ ልቀቀውና አስቀምጠውና ሂድ። እሺ ጋሼ እሺ። ሰላም ዋል። አንተ ተባይ ልጅ ምንድነው? እሺ የተፈጠረው ምንድነው? ኧረ አባዬ ጨርሻችኋለሁ እኮ ሁሉንም አጣጥፌ እኮ ገብቻለሁ። በቃ ላገባው ስል እኮ ነው ድንጋዩ ከየት እንደመጣ ድንጋዩ ገባብኝ። ከዛ ላገባው ታገባው ስትል እሺ አሁን ሌላውን ተው። ብሩማ በቃ ምን አደርገዋለሁ አባዬ። እኔም ተጎዳው። በቃ እነሱ ምንም መጫወት አልቻሉም። ካለኔ ደግሞ ታውቃለህ ምንም እንደማይሆንላቸው። ከዛ ብሩን ተበላን። በቃ አባዬ ተበልቷል። ቀጭኑ ተረጋጋ።